ሰላም ነው አለበለ ለምን አታናግሪኝ? ምንድነው ማናገርልህ? ጓደኛሽ ነው አንቺ እንዴ? ፍቅር አይገባሽም እንዴ? አንተ ራስህ አይገባም እንዴ? ብትፈልግ እኮ ያኔ ድሮ ነበር የምትጠብስ። ለምን አትተዋትም? አንተ አታፍርም እንዴ? ምን አይነት ገገማ ነው በእናታችሁ? ምን መስሎህ? ያታፍርም ብለሽ አንቺ ግን እንዴት ነው የሚያደርግሽ? እንደፈለገ ያርገኝ። ቆንጆ ጓደኛ ሄሎ ሲሳይ የት ነህ? ፈልጌ ነው አቡ። አሁን ቶሎ ናልኝ። አሁን ልጅቷ በር ላይ ነኝ። እባክህ ምን ሰሞኑ ከዛ ጋር እኮ መነቃነቅ ማቃተኝ። ጠብቅሃለሁ በቃ እሺ እሺ። እንዴሽ ምንሽ ነው? ምን ከመሰለ ቁማር ላይ መሰለሽ ያስመጣሽ? አው የስድስት ሰዓት ኮንትራቶች እንዳይቀየሙኝ ፎርሶን ይዘልን እንሽፈን። አንቺ ደግሞ ጠብቀሽ ተከሷን ለበጀንጀን ነው። ለምን አንደኛሽን ባሉ ካሁን አነጋግረሽ እዚህ ዘምናምን አሞክሪ። አዝናት በጣም ገግማለች። አንዴ ካለማየት አስተናክለኛለህ፣ አንዴ ፍቅረኛለኝ ምናምን እያለች እኮ በቃ ምንም ታናግረኛለች አለች። ማን ይሄ እኮ ቀላል ነው። ታዲያ ለምን ፍቅረኛውን ባህር ዶክ ያናስብሉማ? ፍቅረኛማ እንደሌላት እኮ አረጋግጫለሁ። እና ምንድነው የምፈልገው? ግን ምን እንዳልተመቻት ነው ማወቅ ያልቻልኩት። አባ ይሄ ንቃት ነው። ሌላ ምን ሊሆን ይችላል? ሰማ ዛሬ ግን በቦሌም በባሌም ብለን ማለት ነው ኦኬ ማስባል አለብን። ገባህ? ታዲያ በለዚያ ደግሞ በቃ ባህር ድም ቢሆን የሆነ ነገር እናደርጋለን። ምንም እንዳፋ ጣጣ የለውም። አይ በቃ እሺ እሺ። አይ ቻው። አንተ ስንቴ ልንገር እምወደው ፍቅረኛ አለኝ። ፍቅረኛ እንደሌለሽ ከተለያያችሁም 6 ወር እንዳለፋችሁ በደንብ አረጋግጫለሁ። በቃ ፍቅሩ ከልቤ ስላልወጣልኝ አልቆረጠልኝ። ችግር የለውም ጠብቅሻለሁ። እሺ እስከ መቼ ልጠብቅሽ? መቼ መሰለ? ኧረ ተይ ሙድ አትያዥኝ። መቼም አይቆርጥልኝም። እሺ መቅዲ ፈለጉኝ ትዬ? እሺ አዎ ፈለግሽ ነው። እንደው ጫው ያለ መስሎኝ ነበር። ለካ ጨርሻለሁ ልጄ። ምን ችግር አለ ታዲያ? ልስጦታ? አይ እኔማ እንደው በልጅ እግርሽ እንደው ሮጥ ብለሽ ሄደሽ ገዝተሽልኝ እንድትመጪ ነበር እኮ። ኧረ ችግር የለውም ትዬ። አደርጋለሁ መቼስ። የኔ እስኪያልቅ አብረን መጠቀም እንችላለን። እንግዲህ ካልሽ ምን አደርጋለሁ? እኔማ ኑሮ ተወዷል እኮ ብዬ ነው። ችግር የለውም። ይኸውልሽ ሌላዬ፣ እንደው ሰሞኑን የቤት ኪራይ ጨምሬብሽም የለ በቃ እንደው ከዛ ላይ 10 ብር ቀንሼልሻለሁ። እትዬ እሺ 2-0 ጨምሩ። አይ እንደሱ ኑሮ ተወዷል። እንደሱ እንኳን የለም ሌላ ልጄ ያለ እንደሱ
ዳጊ እርግጠኛ ነገር እቺ ልጅ ትመጣለች? በጣም ቆየች እኮ ስንት ሰዓት ነው እዚህ ከቆምን? አይ ጓደኛዋ ስትገባ ይቻላል። እሷ ልሸኛት ግዴታ መውጣት አለባት። እንዴ አዎ አንተ ሲያስጠላ። ያቺ ኬሲ ደግሞ አብራታለች። በእናትህ ተመስገን ነው እባክህ እንኳን ወጣች። ተመስገን ተመስገን። ለምን ነው ተመስገን የምትለው? ልናገታት እንጂ ካጋጆች ልናስጠራት እኮ አይደለም የመጣ ነው። ልናካክዳችን ባለመበላሸቱ ነው። ኋላ ቀስ ብለን መከተል አለብን። አይሽ ነው ገደልኳት እንዴ? አቺ ችሎት የዕለቱ ስራውን ጀምሯል። የፌዴራል መጀመሪያ ደረጃ ፍርድ ቤት ድሬዳዋ ምድብ 3ኛ ወንጀል ችሎት ዳኛ ዮሐንስ ዘውዱ ቀን መስከረም 20 2017 ዓ.ም በቅድሚያ የምንመለከተው በኢፌድሪ ፍትህ ሚኒስቴር ድሬዳዋ ቅርንጫፍ ጽህፈት ቤትና እና አቶ ዳግም ወልዴ ሁለት ሰዎች መካከል በመዝገብ ቁጥር 80182 የተያዘውን ጉዳይ ይሆናል። አቃቤ ሕግ ስሞን ያስመዝግቡ። አረጋይ እንደሻው ቀርብ ያለው ተከሳሾች እነ አቶ ዳግም ወልዴ ቀርበዋል። ማንነታቸውን እናረጋግጣለን። አንደኛ ተከሳሽ አቶ ዳግም ወልዴ የአያት ስም ደስታ፣ እድሜ 33፣ አድራሻ ድሬዳዋ 04፣ የቤት ቁጥር ተከራይ ነኝ። የትዳር ሁኔታ አላገባ። ሁለተኛ ተከሳሽ አቶ ሲሳይ አደፍርስ አቤት። የአያት ስም ከበደ፣ እድሜ 25፣ አድራሻ ድሬዳዋ ቀበሌ 04፣ የቤት ቁጥር ተከራይ ነው። የቤተሰብ ሁኔታ አላገባ። የተከሳሾች ተከላካይ ጠበቃ ስሞን ያስመዝግቡ። ለሁለቱ ተከሳሾች ጠበቃ ምትኩ ወንጋሳ ቀርበናል። ጥሩ። ክሱ ደርሷቸዋል? ደርሶናል። የተከበረ ፍርድ ቤት ተማክራችሁን የቀረባችሁ? አዎ ተማክረናል። ዝግጁ ናችሁ? አዎ። እሺ። ክሱ አስቀድሞ የደረሳችሁ ቢሆንም በችሎት በድጋሚ ይነበብላችኋል፣ ታዳምጣላችሁ። በቅድሚያ በዚህ ጉዳይ እዚህ መሀል የተገኛችሁ የአቃቢ ሕግ ምስክሮች ካላችሁ ውጪ ትቆያላችሁ ክሱ እስኪነበብ። ክሱን አነባለሁ። የቀረበው ክስ በኢፌድሪ የወንጀል ሕግ አንቀጽ 32(1) ሀ ለ እና 620 ንዑስ ቁጥር 1 ስር የተመለከተውን በመተላለፍ በዋና ወንጀል አድራጊነት ተከሳሾቹ ተካፋይ በመሆን በዚሁ በድሬዳዋ ከተማ ቀበሌ 04 ተብሎ ከሚጠራው አካባቢ መስከረም 13 ቀን 2017 ዓ.ም በግምት ከምሽቱ 12 ሰዓት ሲሆን አንደኛ ተከሳሽ በሚያሽከረክረው ፎርስ
የግል ተበዳይ መቅደስ ሞገስን ሁለተኛ ተከሳሽ በኃይል ጎትቶ ወደ ፎርሱ ካስገቧት በኋላ ከአካባቢው በፍጥነት አንደኛ ተከሳሽ እየነዳ ይዟት አንደኛ ተከሳሽ ቤት ወስዷት አንደኛ ተከሳሽ የግል ተበዳይ ራሷን እንዳትከላከል አድርጎ አፏን በጨርቅ አስሮ የግብረ ስጋ ግንኙነት የፈጸመባት በመሆኑ ሁለተኛ ተከሳሽም በመላ ሐሳብና ድርጊቱ ውጤቱን የራሱ በማድረጉ የአስገድዶ መድፈር ወንጀል ፈጽመዋል የሚል ነው። በማስረጃነትም የምስክሮች ስም ዝርዝርና የሕክምና ምስክር ወረቀት የሕክምና ማረጋገጫ ምስክር ወረቀት ቀርቧል። ክሱ ግልጽ ነው። ግልጽ ነው የተከበረ ፍርድ ቤት። እሺ የመጀመሪያ ደረጃ መቃወሚያ ይኖራቸዋል ክሱ ላይ የምታነሱት? በሁለተኛ ተከሳሽ የመጀመሪያ መቃወሚያ አለ። በአንደኛ ተከሳሽ ላይ የላችሁም? የላችሁ። እሺ በሁለተኛ ተከሳሽ በኩል የምታቀርቡት የመጀመሪያ ደረጃ መቃወሚያ ምንድነው? ይቀጥሉ። እናመሰግናለን የተከበረ ፍርድ ቤት። የሁለተኛ ተከሳሽ ድርጊት በክሱ ላይ ተዘርዝሯል። ምንድነው? የግል ተበዳይን ይዟት ወደ ፎርሱ አስገብቷል የሚል ነው። በክሱ ላይ ተመለከተ ደግሞ በዋና አድራጊነት ወንጀል ፈጻሚ አስገድዶ መድፈር ወንጀል ክስ ተመስርቶባቸዋል። አሁን እኛ ሁለተኛ ተከሳሽ የምናቀርበው መቃወሚያ እንዴት ነው? እኛ ሁለተኛ ተከሳሽ የግል ተበዳይን ወደ ፎርሱ ማስገባቱ የአስገድዶ መድፈር ወንጀል ተካፋይ ሊሆን የሚችለው። ስለዚህ አንድ ሰው ክስ ሊቀርብ የሚገባው በድርጊቱ መጠን ነው መሆን አለበት። ስለዚህ ልንከሰስ ቢባል እንኳን ተባባሪ በመሆን ወይ ደግሞ ድርጊቱን ረድቷል በሚል ነው እንጂ ዋና አድራጊ አስገድዶ መድፈር ላይ ተፈጽሟል የሚባለው ክስ ተገቢነት የለውም። ስለዚህ ሁለተኛ ተከሳሽ ላይ የቀረበ ክስ ውድቅ እንዲደረግልን ነው። አቃቤ ሕግ በተነሳው የመጀመሪያ ደረጃ መቃወሚያ ላይ መልስ ካሉት ያቅርቡ። እሺ እናመሰግናለን የተከበረው ፍርድ ቤት። ተከሳሾች ያቀረቡት መቃወሚያ በዋናነት አሁን ክስ ሲቀርብ ለብቻው ተነጥሎ የሚታይ አይደለም። በክስ ማመልከቻችን ላይ በግልጽ እንዳሳየ ነው በወንጀል ሕጉ 32 1 ሀና 32 1 ለ በተለይም 32 1 ሀ ማንም ሰው በዋና ወንጀል አድራጊነት ተካፋይ በመሆን በቀጥታ በራሱ ወይንም በእጅ አዙር ወንጀል የፈጸመ እንደሆነ እንዲሁም ደግሞ የወንጀል ሕጉ 32 1 ለ ላይ ወንጀሉን በራሱ ባያደርግም እንኳን በመላ ሐሳቡና ውጤቱ ሙሉ ተካፋይ በመሆን ሌላው ወንጀል ፈጻሚ ያደረገውን ወንጀል የራሱ ያደረገው ከሆነ እንደሚጠየቅ በሕጉ ክፍል በግልጽ ተደንግጎ ይገኛል። ስለሆነም በግልጽ ዘርዝረን ስላቀረበን የተከበረው ችሎት ምስክር ከሰማ በኋላ በቀረበው ክስ ልክ ተመስክሯል ወይም አልተመሰከረም ብሎ ሕጉንና ፍሬ ጉዳዩን አንድ ላይ በማገናዘብ የተከበረው ችሎት ብይን የሚሰጥበት እንጂ ከወዲሁ መቃወሚያ ቀርቦበት ውድቅ የሚሆን ስላልሆነ ፍርድ ቤቱ ውድቅ አድርጎልን ምስክር ወደ መስማት ሂደቱ እንድንገባ ነው ለችሎቱ ምናምን። ጥሩ። ፍርድ ቤቱ በሁለተኛ ተከሳሽ እና በአቃቢ ሕግ መካከል የተነሳውን የመጀመሪያ ደረጃ መቃወሚያ አስመልክቶ የተደረገውን ክርክር አዳምጧል። ስለሆነም መዝገቡን መርምሮ በመቃወሚያው ላይ ብይን ይሰጣል። እስከዚያው አረፍ በሉ። መዝገቡ ተመርምሮ በተነሳው የመጀመሪያ ደረጃ መቃወሚያ ላይ ብይን ተሰጥቷል። ብይን ሁለተኛ ተከሳሽ በዚህ ክስ በአባሪነት ወይም በግብረ አበርነት እንጂ በዋና ወንጀል አድራጊነት ልጠየቅ አይገባም በማለት ላቀረቡት መቃወሚያ አቃቢ ሕግ መልስ ሰጥቶበታል። ፍርድ ቤቱም መዝገቡን እንደ ጉዳዩን እንደመረመረው በአቃቢ ሕግ በተከሳሹ ላይ ተላለፈ የተባለው ሕግና እንዲሁም ፍሬ ነገሩ በበቂ ሁኔታ በክሱ ላይ ተጠቅሷል። ስለዚህም በሕጉ የወንጀል ሕግ አንቀጽ 32 ንዑስ ቁጥር 1 ለወንጀሉን እርሱ ራሱ በቀጥታ ባያደርግም እንኳን በመላ ሐሳብና አድራጎቱ በወንጀሉ ድርጊትና በሚሰጠው ውጤት ሙሉ ተካፋይ በመሆን ድርጊቱን የራሱ ያደረገ ሲሆን በተጠቀሰው የሕግ አንቀጽ እንደሚቀጣ ወይም እንደሚጠየቅ ተጠቅሷል። ስለሆነም የበለጠ ፍሬ ነገሩ በማስረጃ የአቃቢ ሕግ ማስረጃ ከተሰማ በኋላ በጉዳዩ ላይ ብይን የሚሰጥበት እንጂ ከወዲሁ በመቃወሚያነት ሊቀርብ የሚገባ አይደለም በማለት ፍርድ ቤቱ በወንጀለኛ መቅጫ ስነ ስርዓት ሕግ አንቀጽ 131 ንዑስ ቁጥር 3 መሰረት ብይን ሰጥቷል። ስለሆነም መቃወሚያው ተቀባይነትን አላገኘም። የእምነት ክህደት ቃል ወደ መቀበል እንሄዳለን። ተከሳሾች የእምነት ክህደት ቃላችሁን ትሰጣላችሁ። አንደኛ ተከሳሽ የተከሰሱበትን የወንጀል ድርጊት ፈጽመዋል ወይስ አልፈጸሙም? አልፈጸምኩም። ሁለተኛ ተከሳሽስ? አልፈጸምኩም። አቃቢ ሕግ ምን ያመለክታሉ? እሺ የተከበረው ፍርድ ቤት ያው ተከሳሾቹ የወንጀል ድርጊቱን አልፈጸምንም ብለው ክደው የተከራከሩ ስለሆነ በዛሬው ዕለት በክስ ማመልከቻችን ላይ የጠቀስናቸው 3 ምስክሮች የቀረቡ ስለሆነ
እንዲሰሙ እንዲደረግልን ነው የምናመለክተው። የአቃቢ ሕግ ምስክሮች ይጠሩ፣ ቃለ መሃላ ይፈጽሙ። በእውነት ለመመስከር በእግዚአብሔር ስም እምላለሁ። እሺ ምስክሮች ውጪ ትቆዩና ተራ በተራ እንጠራቸዋለን። አቃቢ ሕግ ምስክሮቹ የሚያስረዱትን ጭብጥ ያስመዝግቡ ባጭሩ። እሺ የተከበረው ፍርድ ቤት እናመሰግናለን። አንደኛ ምስክራችን መቅደስ ሞገስ የቀጥታ ምስክር ነች፣ እንደ ክስ አቀራረቡ የምታስረዳ ነች። ሁለተኛ ምስክራችን ወይዘሮ የሺያረግ ጥላሁን ይሄ ወንጀል የተፈጸመበት ቤት ባለቤት ነች። እሷም ይሄ ድርጊት እንደተፈጸመ ጩኸት ሰምታ ወደ ቤት ገብታ የግል ተበዳይ ላይ የደረሰውን ጉዳትና የተፈጠረውን ነገር አይታ ወደ ሆስፒታል የወሰደች ነች። እንዲሁም ሶስተኛ ምስክራችን ቤዛ ተገኝ የተባለችው ወንጀሉ ከመፈጸሙ በፊት አንደኛና ሁለተኛ ተከሳሾች በኃይል አስገድደው ወደ ፎርስ አስገብተው ከአካባቢው ይዘዋት ሲሰወሩ ያየች ነች። በአጠቃላይ በዚህ መልኩ ነው የሚያስረዱልን። እሺ በመጀመሪያ ማን ይጠራሉት? የግል ተበዳይ መቅደስ ሞገስ ትግባለን። ይጠሩ ምስክሯ። አንደኛ አቃቢ ሕግ ምስክር ስምሽን ማን እንበል? መቅደስ ሞገስ። እድሜ? 21 ስራ? ተማሪ። አድራሻ? ድሬዳዋ። ቀበሌ? 04 የቤት ቁጥር? 1295 ምን ለማድረግ መጣሽ ዛሬ? ለምን እንደመጣሽ ታውቂያለሽ? ምስክርነት ለመስጠት። ታውቂያቸዋለሽ እነሱን? አዎ። ዝምድና ወይ ጸብ ከማን ጋር አለሽ? ከማንም ጋር የለም። እሺ አቃቢ ሕግ ዋና ጥያቄ ቀጥሉ። እሺ እናመሰግናለን የተከበረው ፍርድ ቤት። እሺ መቅደስ ዛሬ የመጣሁት ለምስክርነት ነው ብለሻል እና ከጊዜው ጀምረሽ ከቦታው ጀምረሽ እስቲ ምን እንደተፈጠረ ለፍርድ ቤቱ አጠር አድርገሽ ያስረጅልን። እለቱ መስከረም 13 ነበር 2017 ዓ.ም። ስንት ሰዓት ላይ ነው? 12 ሰዓት። ከምሽቱ ነው ወይስ ከንጋቱ 12 ሰዓት ነው? ከምሽቱ። የት ነው ቦታው? ቀበሌ 04። እሺ እዚህ ቀበሌ 04 ላይ ምንድነው የተፈጠረው? ሲዘርዝረሽ ለፍርድ ቤቱ አስረጅልን። በእለቱ ከጓደኛዬ ቤት እቃ ይዤ እየወጣሁ ነበር። እሺ ከወጣሁ ከጥቂት ደቂቃዎች በኋላ ከኋላዬ መጥተው በፎርስ አፈኑት። እነማን ናቸው ያፈኑሽ? እንዴት አድርገው ነው? ለፍርድ ቤቱ እስቲ ግልጽ አድርገሽ ንገሪኝ። ያፈኑኝ አንደኛ ተከሳሽና ሁለተኛ ተከሳሽ ናቸው። እንዴት አድርገው እንደሆነ ያፈኑሽ ግልጽ አድርገሽ ያፈኑበትን ዘዴውን እንዴት አድርገው እንደሆነ ለፍርድ ቤቱ ግለጭልን። ምስክር ታፍነሽ ነው ወይስ ታስረሽ ነው? አፍሽን እንዴት ነበር? በግልጽ አስረጅን። ታፍኜ ነበር። በምንድን ነው ያፈነሽ? በእጁ ነበረ። እሺ ወደ ፎርሱ ሲያስገባሽ? በጣም ጥሩ ቀጥይ። ከዛ በኋላ ራሴን እንድስት አደረገኝ። ከዛ የነቃውትኝ የአንደኛ ተከሳሽ ቤት ውስጥ ነው። እስቲ መጀመሪያ ግን ግልጽ እንድታደርጊልን ወደ ፎርስ እንዴት ነው የገባሽው? ፎርሷን የሚያሽከረከረው ማን ነው? ያስገባሽ ማን ነው? ዘርዝረሽችን ግልጽ አድርገሽ ለፍርድ ቤት ንገሪኝ። ፎርሱ ጎትቶ ያስገባኝ ሁለተኛ ተከሳሽ። እሺ አንደኛ ተከሳሽ ደግሞ ሲያሽከረክረው ነበር። እሺ ጎትቶ ያስገባሽ የፎርሱ የትኛው ወንበር ላይ ነው? ከኋላ የተሳፋሪ መቀመጫ። እሺ ከዛ ምንድነው የተፈጠረው? ከዛ ራሴ እንድስት አደረገኝ። የነቃውት አንደኛ ተከሳሽ ቤት ውስጥ ነው። አንደኛ ተከሳሽ ቤት ውስጥ ስትነቂ በምን ሁኔታ ላይ ነበርሽ? ምንድነው የተፈጠረው? ምንድነው ያየሽው? ራስሽን ምን ሆነሽ አገኘሽው? ንገሪልን እስኪ ለችሎቱ። ስነቃ አፌ ታስሮ ነበረ። ከዛ ከወገቤ በታች በጣም የሚሰማኝ ስሜት ነበር። በራሴ ትዤ መራመድም አልችልም ነበር። ከዛ ስጮህ ሰፈርተኛው ደረሰልኝና ሐኪም ቤት ይዘውኝ ሄዱ። ምን ሆነሽ ነው? አሁን እግሬ ላይ የሚሰማኝ ስሜት ነበር ብለሻል። ምን ሆነሽ ነው ይሄ ስሜት የተፈጠረው? ቤት ውስጥ ማን ነበር የነበረው? እስቲ ለፍርድ ቤቱ ግልጽ አድርገሽ በማያሻማ ሁኔታ የተፈጠረውን ነገር አንቺ የተረዳሽውና ያወቅሽው ለችሎቱ አስረጅልን። ቤት ውስጥ የነበረው አንደኛ ተከሳሽ ነበር። እሱም ደፍሮኝ ነው። እሺ ደፍሮኛል ብለሻል። እሱ እስቲ በምን ሁኔታ ነበር ያለው? አንቺ በምትነቂ ሰዓት እሱ አለባበሱም ሆነ ሁኔታው በምን ሁኔታ ነበር? የት ነበር ያለው? ለችሎቱ ግለጭልን። ከወገብ በላይ ራቁቱን ነበር። እሺ ከወገብ በታች ደግሞ በከፊል ራቁቱን ነበር። እሺ እኔም ስነቃ ከወገብ በታች ራቁቴን ነበርኩ። እሺ ከዛ ስጮህ ሰፈርተኛው ደረሰልኝ።
ማና ማደረሰልሽ? እነማ? የቤቱ አከራይ ናቸው። ስማቸውን ታስታውሻለሽ? ወይዘሮ የሻረግ መሰሉ። እሺ ከዛስ? ከዛ በኋላ ጮኩኝ። እሳቸው አብረውኝ ጮሁና እኔ እሱን ወደ ፖሊስ ወስደውት እኔን ደግሞ ወደ ሐኪም ቤት ወሰዱኝ። የት ሐኪም ቤት ወሰዱሽ? ድልጮራ። እሺ እዛ ምን አደረጉልሽ? ድልጮራ ያው በሰዓቱ ያለ ተገቢውን ሕክምና አርግተውልኝ እንደተደፈርኩኝ ነው የነገሩኝ። እሺ እዛ ራስሽን አንደኛ ተከሳሽ ቤት ስታገኙ ሁለተኛ ተከሳሽስ በወቅቱ ነበር? አልነበር። እሺ ጨርሻለሁ። እሺ የተከበሩት ተከላካይ ጠበቃ መስቀለኛ ጥያቄ ካሉት ማቅረብ ይችላሉ። እናመሰግናለን። የተከበረ ፍርድ ቤት መስቀለኛ ጥያቄ አለን። ማንም በተመለከተ ነው? የትኛውን ተከሳሽ አስመልክቶ ነው የሚያቀርቡት? በመጀመሪያ በሁለቱ ተከሳሾች ላይ ይቀጥሉ። ወይዘሮ ወይ ወይዘሪት ሊበሉት? ወይዘሪት። እሺ ወይዘሪት መቅደስ ጓደኛዬ ያሉት ከማን ጋር ነው? ስንት ሰዓት ላይ ነው የተገናኙት? ከቤዛ ጋር። ስንት ሰዓት ላይ? በዛው ሰዓት 12 ሰዓት አካባቢ። 12 ሰዓት ላይ። አዎ። ስንት ሰዓት ነው የተለያያችሁት? 12 ሰዓት ገናኙ? ስንት ሰዓት ላይ ነው የተለያያችሁት? የተገናኘ ነው ከ10 ሰዓት ጀምሮ ነበር። የተለያየ ነው ደግሞ 12 ሰዓት ላይ። ስለዚህ የተገናኛችሁበትና የተለያያችሁበት ሰዓት አንድ አይደለም ማለት ነው። ከወይዘሪት ቤዛ ጋር የት ነው ተገናኛችሁት? እኔ ቤት ተገናኝተን ከዛ ወደ እሷ ቤት ሄደ። እሺ ተከሳሾችንስ የት ነው ተገናኛችሁ? ከተከሳሾች ጋር ተከሳሾች ያገኙኝ ከሷ ቤት ስወጣ ነው። ከሷ ቤት ስትወጪ ነው? ቤዛ አልነበረችም ማለት ነው? ቤዛ በራፏ ላይ ቆማ ነበረች። ከተከሳሾች ጋር ስትገናኙ ቤዛ አልነበረችም ማለት ነው? ቤዛ በራፏ ላይ ነበረች። አልነበረችም ወይስ ነው? ነበረች። ተከሳሾችን አይታለች? አይታለች። እስቲ በወቅቱ ስነቃ ራቆቴን ነበርኩ ብለሻል። አዎ። ከዛ በፊት ግን የተደረገ ነገር አታውቅም? አላውቅም። ራሴን ስቼ ነበር። ስለዚህ አንደኛ ማለት ማን እንደደፈረሽ እንዴት አወቅሽ ታዲያ? በቤት ውስጥ ከሲሳይ ከዳግም ውጪ ማንም ሰው አልነበረ። እሱ ስለነበረ ብቻ ነው እንደዛ ልጅ ትችላልሽው? በግምት ላይ ነበረ። እሱም ደግሞ ራቁቱን ነበር። ሌላ ጥያቄ ካሉት? እሺ ሁለተኛ ተከሳሽ ታዲያ ምን አደረገሽ? ሁለተኛ ተከሳሽ አፍኖ አስገብቶኛል። ከዛ ባለፈ ያደረገው ነገር የለም? ከዛ ባለፈ ራሴን እንድስት ካደረገኝ ወዲህ አላስታውስም። ጨርሰናል። የተከበረ ፍርድ ቤት። እሺ እናመሰግናለን። የፍርድ ቤቱ ማጣሪያ ጥያቄ ሁለተኛ ተከሳሽ ይቀመጡ። ሁለተኛ ተከሳሽ አፌን አፍኖ ራሴን እንድስት አደረገኝ ነው ያልሽው? አዎ። ፎርስ ተሽከርካሪ ውስጥ? አዎ። ለምንድን ነው እንደዛ ራስሽን እንድትስቺ ሊያደርግሽ የቻለበት? ስጮህ ነበረ። ሰው እንዲደርስልኝ የጮኩ ስለነበረ ሰው እንዳይደርስልኝ። ከዛ ወዲያው ይዞሽ እንደገባ ነው ፎርሱን አስነስቶ የሄደው አንደኛ ተከሳሽ? አዎ። እሺ አቃቢ ድጋሚ ጥያቄ ኖሮታል? የለኝም። የተከበረ ፍርድ ቤት። እሺ እናመሰግናለን። ምስክር መሄድ ትችያለሽ። ሁለተኛ አቃቢ ህግ ምስክር ይጠሩ። ሁለተኛ አቃቢ ህግ ምስክር ስሞት ማን ነው? ወይዘሮ ሻረግ። እድሜ? 50። ስራ? የቤት እመቤት ነኝ። አድራሻ? 04። የት ነው? ድሬዳዋ። ከተማው? ድሬዳዋ ከተማ ቀበሌ 04። እሺ ያውቋቸዋል ተከሳሾችን? አዎ። ዝምድና አለዎት? ጸብስ? ኧረ የለኝም። ዛሬ ለምን እንደመጣ ያውቃሉ? አዎ። አቃቢ ጓና ጥያቄ። እሺ እናመሰግናለን። የተከበረው ፍርድ ቤት። ወይዘሮ የሻረግ ዛሬ የመጣሁት ለምስክርነት ነው ብለዋልና ከጊዜው ጀምረው እስቲ ያዩትን ነገር ለፍርድ ቤት ውስጥ ያስረዱልን። ያው እንግዲህ ክቡር ፍርድ ቤት መስከረም 13 በዚሁ አመት 2017 ይመስለኛል ተከሳሹ ያው የኔ ተከራይ ነው። እኔም ቤቴን ተከራይቶ ሲኖር እንዴ ከአመት በፊት ሆኖታል። እናም እንግዲህ የትኛው ተከሳሽ? ይኸው ዳግም። እሺ ይቀጥሉ። አሁን እንግዲህ የዛን ቀን ምሽት አካባቢ ይመስለኛል ጩኸት ሰማን። ሌላም ተከራይ ያለችኝ አንድ ላይ የት ነው የሚጮህ ብለን ተንደርድረን ከቤት ወጥተን ስንፈልግ እኔው ጎን የነበረው የዳግም ቤት ነው።
ከዛ ከውጭ ተዘግቶ ነበረ። በሩን ከፍተን በርግደን ስንገባ በስማ ክቡር ፍርድ ቤት ያየነው ነገር ከባድ ነበረ። እስኪ ምንድነው ያዩትን ነገር ዘርዝረው ይንገሩ ለችሎቱ። ያው እንግዲህ ከዚህ በላይ ራቁቱን ሆኖ አልጋው ላይ እሷ ላይ ተኝቶ እሷ ደግሞ አፏ ላይ የሆነ ጨርቅ ነገር አለ ጥቁር ነገር ይታየኛል ትጮሃለች። ምን ሆና ነው የምትጮኸው? ምን ሆና ነው? ምን የጮኸቷ ምክንያት ምን መሆኑን ያወቃችሁት? ክቡር ፍርድ ቤት በገዛ ቤቴ ባስከራየሁት በአቶ ዳግም ተደፍራ። እሺ መደፈሯን እንዴት ሊያውቁ ቻሉ? እንዴ ከዚህ በላይ ራቁቱን ሆኖ መለመላውን እለዋ ላይ ተኝቶ አፏን አስሮ እሷ ስትጮህ ከዚህ በላይ ሕክምናም ደግሞ ከዛ በኋላ ስንወስዳት አረጋግጧል ተደፍራለች ተብሏል። ጨርሰናል። የተከበረው ፍርድ ቤት የተከበሩ ተከላካይ ጠበቃ መስቀለኛ ጥያቄ ካሉት ማቅረብ ይችላሉ። እናመሰግናለን። የተከበረው ፍርድ ቤት መስቀለኛ ጥያቄ ያለን ሁለቱም ተከሳሾች ይቀጥሉ። ወይዘሮ የሸረክ በወቅቱ ሁለተኛ ተከሳሽ አልነበረም አይደል? በቦታ አዎ አላየሁትም። በወቅቱ ጮኸት ሰምቶ ቤት ሲገቡ ራቁት ነበረው ግል ተበዳይ ሆነ ራቁት ነበረው። ግን ከዛ በፊት የነበረን ያውቃሉ እንዳያውቁ ማለት ነው? አይ አላውቅም። ከዛ በፊት የነበረ በፍላጎታቸውን በኃይሉ የሚያውቁት ነገር የለም? አይ የማውቀው ነገር የለም። እሺ የሕክምና ማስረጃም የተደፈረች መሆኑን ያሳያል ብሏል። የሕክምና ማስረጃን አይተዋል እንዴ? አይ በወቅቱ እንግዲህ እዛው ሆስፒታል ስንደርስ ሕክምና እየተደረገላት ዶክተሮቹ ሲያወሩ ጥቃት ደርሶባታል ብለው ነግረውናል። እሷም በወቅቱ ትንቀጠቀጥ ትጮህ ነበር። ሰውነቷ ሁሉ በጣም ይንቀጠቀጣል። መናገር አትችልም ነበር። ሲያወሩ ነው ሰሙት? አዎ። ሰነዱን ግን አላየሁም። ሰነዱን አላየሁትም። እሺ ጥሩ። ከቱ በፊት ወደ ቤቱ የግል ተበዳይ ሆነ ተከሳሽ ሲገቡ አላዩም አይደለ? አላየሁም። በዛን ጊዜ ተገዶ ይሁን በፍላጎቱ የሚያውቁት ነገር የለም? የለም አላውቅም። ጨርሻለሁ። ተቀበለ። ጥሩ። የፍርድ ቤቱ ማጣሪያ ጥያቄ አለ። አሁን ተከላካይ ጠበቃ ሲጠይቁት ተገዳዩን ወይም በፈቃደኝነት ለይቶ ያውቃሉ ሲባሉ አላውቅም ብሏል። ሲዝች ላይ በትክክል በወቅቱ የተረዱትን ሁኔታ ያስረዱ ለፍርድ ቤቱ። ያው በወቅቱ እንግዲህ እኛ ስትጮህና በሩን ከፍተን ከተከራይ ሌላ ጋራ ስንገባ ዳግም ከዚህ በላይ ራቁቱን ሆኖ እሷ ተኝታ አፏ ላይ ደግሞ የሆነ ጥቁር ጨርቅ አለ ታስሯል። ትጮሃለች፣ ትንቀጠቀጣለች። ስለዚህ እርሱ የተረዱት ፈቃደኝነትን ነው ወይስ የኃይል ድርጊትን ነው? የኃይል ድርጊት ነው ክቡር ፍርድ ቤት። ጥሩ። እሺ አቃቤ ሕግ ድጋሚ ጥያቄ ይኖራል? እሺ የተከበረው ፍርድ ቤት አንድ ጥያቄ አለ። ድጋሚ ጥያቄ ይቀጥሉ። እሺ ወይዘሮ የሻረግ የዳግምን ቤት ከውጪ ነው አይደለም ከፍታችሁ የገባችሁት? አዎ። ማን እንደቆለፈው ማን እንደዘጋው ከውጪ ያውቃሉ እንዴ? አይ አናውቅም። እዛ ቤት ውስጥ ከዳግም ውጪ ሰው ነበር እንዴ? አይ አልነበረም። እሺ ጨርሻለሁ። የተከበረው ፍርድ ቤት እሺ እናመሰግናለን። ምስክር መሄድ ይችላሉ። ሶስተኛ አቃቤ ሕግ ምስክር ይጠሩ። ሶስተኛ አቃቤ ሕግ ምስክር ስምዎን ማን እንበል? ቤዛ ተገኝ። እድሜ 19። አድራሻ ድሬዳዋ። ቀበሌ 04። ስራ ተማሪ። ዛሬ እዚህ ለምን እንደመጡ ያውቃሉ? ለምስክርነት። እነሱን ያውቋቸዋል ተከሳሾቹን? አዎ። ዝምድና ወይ ጸብ አሎት? አይ የለም። ከሁለቱም? አዎ። አቃቤ ሕግ ዋና ጥያቄ ቀጥሉ። እሺ እናመሰግናለን። የተከበረው ፍርድ ቤት ቤዛ ዛሬ የመጣሁት ለምስክርነት ነው ብለሻል እና እስቲ ከጊዜው ጀምረሽ ምን እንደተፈጠረ ለፍርድ ቤቱ እስቲ አስረጅልን። ጊዜው መስከረም 13 2017 ነው። ስንት ሰዓት አካባቢ ነው? 12 ሰዓት ላይ። ከንጋቱ ነው ወይስ ከምሽቱ? አይ ምሽት ላይ። ከምሽቱ? አዎ። የት ነው ቦታው? 04 ቀበሌ 04። እሺ የት ሀገር ነው ሀገሩ? ድሬዳዋ። ድሬዳዋ። አዎ። እሺ እዚህ 04 ድሬዳዋ ላይ አሁን በገለጽሽልን ሰዓት ምን ተፈጠረ? ምን አየሽ? ለችሎቱ ግልጽ አድርገሽ አስረጅልን። ጓደኛዬ መቅደስ እኔ ጋር ቃል ልትወስድ መታ ነበረ። እሺ
እና እቃውን ሰጥቻት ሸኝቻት ስመለስ ጩኸት ሰማሁ ወዲያው ነው። እሺ ዞር ብዬ ሳይ ሁለቱ በፎርስ እሷን ከተው ይዟት ሲሄዱ አይቻለሁ። እስቲ ሁለቱ መሆናቸውን እንዴት አወቅሽ? እነሱስ እንዴት አድርገው ነው አስገብተው የወሰዷት? እስቲ ዘርዝረሽ ለችሎቱ አስረጅልን። በደንብ አውቃቸዋለሁ። ከዚህ በፊትም እየመጡ ያስቸግሯት ነበረ መንገድ ላይ ምናምን አብረን ስንሄድ። ምን እያሉ ነው የሚያስቸግሩ የነበረው? ዳግም የፍቅር ጥያቄ አቅርቦላት ነበረ ለምን አትቀበይኝም በሚል በጣም ያስቸግራት ነበረ። እሺ ታዲያ የዛን ቀን ምንድነው ያየሽው? ምንድነው የሆነው? የዛን ቀን ከኔ ቤት ሸኝቻት ስመለስ ሁለቱ መተው በፎርስ ጓደኛው ከኋላ ፎርስ ውስጥ ከቷት አፍኗት ይዟት ሲሄዱ ጮኸች። እሺ አንቺ ከመጀመሪያው ጀምሮ ነው ያየሽው ወይስ እንዴት ሆነሽ ነው ልታይ? አይ አይደለም ጮኸት ሰምቼ ነው የዞርኩት። እሺ ስትዞሪ ጮኸት የማንን ጮኸት ሰምተሽ ነው የዞርሽው? የጓደኛዬ። ጓደኛዬ የምታያት ማናት? መቅደስ። እሺ የመቅደስን ጮኸት ስትሰሚና ስትዞሪ ምን አየሻል ባይልሽ? ጓደኛው አፋኗ አፍኗት ፎርስ ውስጥ ሲከታት። ማን ነው ወደ ፎርስ ውስጥ ያስገባት ያየሽው? እሱ ነው ሲሳይ። ሲሳይ። እሺ ሲሳይ ፎርስ ውስጥ የትኛው አካል የፎርሱ የትኛው አካል ውስጥ ነው ጓደኛሽን መቅደስን አስገድዶ ጎትቶ ያስገባት? ከኋላ መቀመጫው ውስጥ። ከኋላ። እሺ ፎርሷንስ ማን ነበር ሲያሽከረክር የነበረው? ዳግም ነበረ። ከዛስ ምን ተፈጠረ? ከዛ ከሰዓታት ቆይታ በኋላ ቤታቸው ሲሄድ እንደተደፈረች ምናምን ሰማሁ። ተደፍራ የት እንዳለች ሰማሽ? ሆስፒታል። ጨርሻለሁ። የተከበረው ፍርድ ቤት መስቀለኛ ጥያቄ ይኖራል? የተከበሩ ተከላካይ ጠበቃ። እናመሰግናለን። የተከበረ ፍርድ ቤት መስቀለኛ ጥያቄ የለንም። ጥሩ። መስቀለኛ ጥያቄ ከሌለ ድጋሚ ጥያቄ አይኖርም። ስለዚህ ምስክር ጨርሰዋል። ስለመጡ እናመሰግናለን። መሄድ ይችላሉ። እሺ አቃቢ ሕግ ምስክሮቹ ተሰምተው ተጠናቋል። የሚያመለክቱት ነገር ካለ? እሺ የተከበረው ፍርድ ቤት ያው በክስ ማመልከቻችን ላይ ያቀረብናቸውን 3 ምስክሮች እንደ ክስ አቀራረባችን አስረድተውልናል። እንደዚሁም በተጨማሪ መስከረም 14 ቀን 2017 ዓ.ም ከድል ጮራ ሆስፒታል በመዝገብ ቁጥር 1000 የተሰጠ የሕክምና ማስረጃም ከክስ አቤቱታችን ጋር አንድ ላይ አያይዘን አቅርበናል። ስለሆነም ክቡር ችሎቱ የተሰሙትን ምስክሮችና ያቀረብነውን የሰነድ ማስረጃ ከግምት በማስገባት አግባብነት ያለው ብይን እንዲሰጥልን ነው የምናመለክተው። ጥሩ። ፍርድ ቤቱ መዝገቡን መርምሮ ብይን ይሰጣል። እስከዛው አረፍ በሉ። እሺ ፍርድ ቤቱ መዝገቡን መርምሮ ብይን ሰጥቷል። ብይን አቃቢ ሕግ ያቀረበውን ክስ ምስክሮቹ ከማስረዳታቸውም በላይ በሰነድ ማስረጃነት የቀረበው የሕክምና ማረጋገጫ ምስክር ወረቀት በተበዳይ ላይ የደረሰውን የኃይል ጥቃትና በማስገደድ የተፈጸመ ጾታዊ ግንኙነት የሚያረጋግጥ በመሆኑ ፍርድ ቤቱ አቃቢ ሕግ በበቂ ሁኔታ ክሱን ማስረዳቱን በመገንዘብ ተከሳሾች በተከሰሱበት የወንጀል ሕግ አንቀጽ ስር እንዲከላከሉ በማለት በወንጀለኛ መቅጫ ስነ ስርዓት ሕግ አንቀጽ 142 ንዑስ ቁጥር 1 መሰረት ብይን ተሰጥቷል። ተከሳሾች የመከላከያ ማስረጃ ይኖራቸዋል? የተከሳሽ ተከላካይ ጠበቃ። የተከበረ ፍርድ ቤት ከደንበኞች ጋር ሊናገርና ይነጋገሩ። እሺ የተከበረ ፍርድ ቤት ተመካክረናል። መከላከያ ምስክር የለንም። አቃቢ ሕግ ምን ያመለክታሉ? እሺ እናመሰግናለን። የተከበረው ፍርድ ቤት ያው የቀረበባቸውን ክስ እንዲከላከሉ ብይን ቢሰጥም መከላከያ ማስረጃ የለንም ስላሉ ፍርድ ቤቱ ባለው ማስረጃ መሰረት መርምሮ የጥፋተኝነት ውሳኔ እንዲሰጥልን ነው የምንጠይቀው ፍርድ ቤት። ጥሩ። ፍርድ ቤቱ መዝገቡን መርምሮ ፍርድ ይሰጣል። እስከዚያው አረፍ በሉ። መዝገቡ ተመርምሮ ፍርድ ተሰጥቷል። እናነብላችኋለን። ፍርድ አቃቢ ሕግ በተከሳሾች ላይ ባቀረበው ክስ ተከሳሾች የወንጀል ሕግ አንቀጽ 32 1 ሀ እና ለ እንዲሁም አንቀጽ 620 ንዑስ ቁጥር 1 ድንጋጌን ተላልፈው ሁለተኛ ተከሳሽ የግል ተበዳይን አፍ አፍኖ በኃይል አንደኛ ተከሳሽ ወደሚያሽከረክረው ፎርስ ተሽከርካሪ ካስገባት በኋላ አንደኛ ተከሳሽ እያሽከረከረ ይዟት ሄደው ወደ አንደኛ ተከሳሽ ቤት በመውሰድ ራሷን እንድትስት ተደርጎ በአንደኛ ተከሳሽ አማካኝነት የኃይል ጾታዊ ግንኙነት የተፈጸመባት በመሆኑ ተከሳሾቹ የአስገድዶ መድፈር ወንጀል ፈጽመዋል ያለ ሲሆን ለተከሳሾች ክሱ ደርሶና በችሎት ተነቦላቸው በአግባቡ እንዲረዱ ከተደረገ በኋላ በተከላካይ ጠበቃ እየታገዙ በሁለተኛ ተከሳሽ በኩል
የመጀመሪያ ደረጃ የክስ መቃወሚያ የቀረበ ቢሆንም ፍርድ ቤቱ መቃወሚያው ላይ ግራ ቀኙን አከራክሮ በብይን ውድቅ አድርጎታል። የእምነት ክህደት ቃላቸውንም ተጠይቀው ሁለቱም ተከሳሾች ክደው በመከራከራቸው 3 የአቃቢ ምስክሮች ቀርበው ቃለ መሃላ በመፈጸም ቃላቸው እንዲሰጡ ተደርጓል። በዚህም እንደ ክሱ አቀራረብ በመመስከር አስረድተዋል። በሰነድ ማስረጃነት የቀረበው የሕክምና ማረጋገጫ ምስክር ወረቀትም በተበዳይ ላይ የተፈጸመውን የኃይል የወሲብ ጥቃት ያረጋግጣል። በዚህም የተነሳ ተከሳሾች ወንጀሉን እንዲከላከሉ ብይን ቢሰጥም የመከላከያ ማስረጃ የለንም በማለታቸው በበቂ ሁኔታ የቀረበባቸውን የአቃቢ ሕግ ክስና ማስረጃ ሊከላከሉና ሊያስተባብሉ ያለመቻላቸውን ፍርድ ቤቱ ተገንዝቦ ሁለቱንም ተከሳሾች በቀረበባቸው ክስ ስር ጥፋተኛ በማለት በወንጀለኛ መቅጫ ስነ ስርዓት ሕግ አንቀጽ 149 ንዑስ ቁጥር 1 መሰረት የጥፋተኝነት ውሳኔ ተሰጥቷል። ስለሆነም የቅጣት አስተያየት እንቀበላለን። በመጀመሪያም አቃቢ ሕግ እሺ፣ እናመሰግናለን። የተከበረው ፍርድ ቤት ጥፋተኛ የተባሉበት የወንጀል ድንጋጌ የፌዴራል ጠቅላይ ፍርድ ቤት ባወጣው የቅጣት አወሳሰን ማንዋል ቁጥር 2/2006 መሰረት ደረጃና እርከን ወጥቶለታል። በተለይም ደግሞ ወንጀሉን ሲፈጽሙ በጨርቅ ያፈኗትና ምንነቱ ባልታወቀ ምክንያት ራሷን እንድትስት ያደረጓት በመሆኑ ደረጃ 2 እርከን 24 ላይ የሚወድቅ ነው። ቅጣት ማክበጃን በተመለከተ በስምምነት የተፈጸመ በመሆኑ በወንጀል ሕጉ 84 1 መሰረት እንደ አንድ ማክበጃ ፍርድ ቤቱ እንዲይዝልን አሁን እየተፈጸሙ ያሉ በሴቶች ላይ የሚፈጸሙ ጥቃቶችና ወንጀሎች እየተበራከቱ ይገኛሉ። ስለሆነም እነሱን ለመከላከል ለማስተማርና መሰል አጥፊዎችን ሊያስጠነቅቅ የሚችል ከፍ ያለ ቅጣት ፍርድ ቤቱ እንዲወስንልን ነው ለፍርድ ቤቱ የምናመለክተው። እናመሰግናለን። የተከበሩ አቃቢ ሕግ፣ የተከበሩ ተከላካይ ጠበቃ ቅጣት ማቅለያ አስተያየት ካሉት መቀጠል ይችላሉ። እናመሰግናለን። የተከበረ ፍርድ ቤት ሁለቱ ተከሳሾች ከክፍሉ ክፍለ ከተማ ወረዳ የቤተሰብ አስተዳዳሪ መሆኑን የሚያሳይ የተረጋገጠ ማስረጃ አለን። ይሄ ከመሰረተ ማስረጃው ከመዝገቡ ጋር እንዲያያዝልን ፍርድ ቤቱ እንዲቀበል በትህትና እንጠይቃለን። ይቀበሏቸው። እሺ፣ ቤተሰብ አስተዳዳሪ ናቸው። ሌላ ቅጣት ማቅለያ ያለው የተከበረ ፍርድ ቤት የምናነሳው ምንድነው? በተከበረው አቃቤ በኩልም ሆነ በእኛ የወንጀሉ ሪኮርድ ያላቸው ስለመሆኑ ያልተረጋገጠና ይሄ ግምት የሚወሰድና ለመጀመሪያ ጊዜ ወንጀሉ ፈጸሙ መሆኑን የሚያሳይ ስለሆነ እንደዚህ የቅጣት ማቅለያዎች እንደ ፍርድ ቤቱ በግምት ወስዶ ቅጣቱን አቃሎ እንዲወስንልን በትህትና እንጠይቃለን። በጣም ጥሩ። ስለዚህ ፍርድ ቤቱ መዝገቡን መርምሮ ቅጣት ይወስናል። እስከዚያው አረፍ በሉ። መዝገቡ ተመርምሮ ቅጣት ተወስኗል። እናነብላችኋለን። ቅጣት ተከሳሾች ጥፋተኛ የተባሉበት የወንጀል ሕግ አንቀጽ 620 ንዑስ ቁጥር 1 ያስገድዶ መድፈር ወንጀል ከ5 ዓመት እስከ 15 ዓመት ጽኑ እስራት የሚያስቀጣ ሲሆን የፌዴራል ጠቅላይ ፍርድ ቤት ባወጣው የቅጣት አወሳሰን መመሪያ ቁጥር 2/2006 ርዕስ 6 አንቀጽ 15 እና ተከታዮቹ መሰረት ደረጃና እርከን ይወጣለት ነው። በዚህም መሰረት ድርጊቱ አደገኛ የሆነ መሳሪያ ማለትም አፍን በጨርቅ ማፈን ወይም ማሰር እና ራስን የማሳት ተግባር ስለተፈጸመበት ደረጃ 2 ይሆናል። በቅጣት መነሻ እርከኑም እርከን 24 ይሆናል። ይህም በቅጣት አወሳሰን መመሪያ ማኑዋሉ አባሪ 1 መሰረት ከ6 ዓመት እስከ 6 ወር እስከ 7 ዓመት ከ8 ወር ድረስ የሚያስቀጣ ሲሆን በአቃቢ ሕግ በኩል 2 የቅጣት ማክበጃ ምክንያት ቢቀርብም አንደኛው በተለይም በምሽት የተፈጸመ ነው የሚለው ህጋዊ ምክንያት ስላልሆነ ፍርድ ቤቱ አልተቀበለውም። በስምምነት የተፈጸመ ነው የሚለውን ግን ፍርድ ቤቱ ተቀብሎ እርከኑን በ1 እርከን ከፍ አድርጎታል። በተከሳሾች በኩል ሪከርድ የሌለባቸውና በማስረጃ እንደተረጋገጠው የቤተሰብ አስተዳዳሪ መሆናቸውን አስመልክቶ 2 የቅጣት ማቅለያ ተይዞላቸው በዚህም እርከኑ ወደ እርከን 23 ዝቅ ሊል ችሏል። ይህም የሚያስቀጣው ከ6 ዓመት እስከ 7 ዓመት ከ2 ወር እስራት በመሆኑ ፍርድ ቤቱ ተከሳሾችን ያስተምራል፣ ሌሎችንም ያስጠነቅቃል ሲል ባመነበት እያንዳንዳቸው በጣሪያው በ7 ዓመት ከ2 ወር እስራት እንዲቀጡ ሲል ወስኗል። ትዕዛዝ የድሬዳዋ ማረሚያ ቤት የተሰነዘረውን ቅጣት ተከታትሎ ያስፈጽም። ቅር ለተሰኘ ወገን ይግባኝ መብት ነው። መዝገቡ ተዘግቷል። በዚሁ ችሎት የዕለቱ ስራውን አብቅቷል።